Sanchez whips it in. Smalling! United 2-0 down, 3-2. ተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታ ዛሬ ይጀምራል። ዛሬ አርብ ነሐሴ 15 ቀን 2018 ዓ.ም አርሰናል ከኮቨንትሪ ሲቲ ከምሽቱ 4 ሰዓት በኤምሬት ስታዲየም ጨዋታቸውን ያደርጋሉ። እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ ታሪክ ሊሰብሩ ይችላሉ ተብለው የማይገመቱ ክብረ ወሰኖችን እናያለን። 100 ነጥብ በ2017-18 የውድድር ዘመን የመጨረሻ ሳምንት ጨዋታ ማንቸስተር ሲቲ ሳውዛምፕተንን በማሸነፍ በፕሪሚየር ሊጉ ታሪክ 100 ነጥብ ማሳካት የቻለ የመጀመሪያውና ብቸኛው ክለብ ነው። 49 ጨዋታዎችን ያለመሸነፍ ጉዞ በአርሰን ቬንገር ይመራ በነበረበት የአርሰናል ግንቦት ከ2003 እስከ ጥቅምት 2004 ባሉት ጊዜያት ሙሉ የ2003-2004 የውድድር ዘመን ጨምሮ ለ49 ተከታታይ ጨዋታዎች ሳይሸነፍ ተጉዟል። ሙሉ የውድድር ዘመን ሳይሸነፍ ዋንጫ ያነሳ ብቸኛው የፕሪሚየር ሊግ ክለብ ነው። 55 ተከታታይ ጨዋታዎችን ግብ በማስቆጠር የአርሰናል ሌላኛው ክብረ ወሰን ሳይሸነፍ ዋንጫ በማንሳታቸው ከ2 ዓመታት በፊት ከግንቦት 2001 እስከ ህዳር 2002 ባሉት ጊዜያት በ55 ተከታታይ ጨዋታዎች ላይ ግብ በማስቆጠር ድንቅ ክብረ ወሰንን አስመዝግቧል። 14 ጨዋታ ላይ ግብ ያልተቆጠረበት ማንቸስተር ዩናይትድ ሌላ ክብረ ወሰን ሆኖ የሚገኘው በሰር አሌክስ ፈርጉሰን ይመራ በነበረበት የማንቸስተር ዩናይትድ ህዳር 2008 እስከ የካቲት 2009 ባሉት ጊዜ በ14 ተከታታይ ጨዋታዎች አንድም ግብ ሳይቆጠርበት የወጣ ብቸኛው ክለብ ሆኖ ክብረ ወሰኑን ይዟል። 15 ግቦች ብቻ የተቆጠረበት ቼልሲ በ2004-2005 የውድድር ዘመን ጆዜ ሞሪኖ ክለቡን በመሩበት ዓመት ቼልሲ በፕሪሚየር ሊጉ ታሪክ በአንድ የውድድር ዘመን 15 ግብ ብቻ የተቆጠረበት እስከ ዛሬ ጸንቶ ይኖራል። የ2026-2027 የእንግሊዝ ፕሪሚየር ሊግ ዛሬ ሻምፒዮኑ አርሰናል ከአዳጊው ኮቨንትሪ ሲቲ በሚገጥምበት ጨዋታውን ዛሬ ማታ ምሽት 4 ሰዓት ላይ የምናየው ይሆናል። It's City 1, Liverpool 0, and Erling Haaland, who scored at Anfield to give City the win and complete the double in the Premier League, sends Mamardashvili the wrong way, and in the last few minutes of the first half, City are in front.